የሀገራት ልማት ወይም ብክነት፣ እድገት ወይም ድቀት፣ ረጂነት ወይም ተረጂነት በዓለም መድረክ ላይ ተሰሚነት ወይም ፋይዳ ቢስ ሆኖ ከመታየት ጀርባ ጠንካራ ወይም ደካማ የሀገር መሪዎች መኖራቸው ዓለም ያወቀ እውነት ነው። ታሪክ እንደሚያሳየን የበለጸገ ተፈጥሯዊ ሀብትና ሰፊ መሬት ይዘው የአመራር አቅም የጎደለው መሪ የሚያስተዳድራቸው ሀገራት ከነ ሀብታቸው ሲቸገሩ፣ ዜጎቻቸው የበይ ተመልካችና ስደትን እንደ ምርጫ ሲወስዱ፣ በሌላ በኩል በቆራጥ መሪዎቻቸው የበሰለ እይታና በውስን የተፈጥሮ ሀብት አማካኝነት ዓለምን ያስደመሙ፣ አፍን በእጅ ያስጫኑ ምሳሌ የሆኑ ሀገራት በብዛት እየተመለከትን ነው። ውድ ቤተሰቦቻችን በዚህ ዝግጅታችን በመሪዋ ብርታትና ብስል የማስተዳደር ብቃት በአጭር ጊዜ ውስጥ አስደናቂ እድገት ስላስመዘገበችው፣ ዓለም አቀፍ ተጽዕኖዋ በየጊዜው ስላደገው፣ በፖለቲካም በዲፕሎማሲውም በኢኮኖሚውም በመዝናኛውም የዓለም ቁንጮ ስለሆነችው፣ ስሟ ሲጠፋ ጎረቤቶቿ ሲያገሏት ስላልተናወጠችው፣ ስለ በቆዳ ስፋት ትንሿ በአቅም ደግሞ ፈርጣማው ሀገር ስለ ኳታርና ስላሳደጓት የቀድሞ መሪዋ አስገራሚ እውነታዎችን እንመለከታለን። ኳታርንም እንጎበኛታለን። አብራችሁን እንድትሆኑ ስንጋብዝ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉና ቤተሰቦቻችን ደግሞ ላይክ በማድረግ እንድትጀምሩ ነው። የሞቃታማ የአየር ጠባይ ባለቤቷ ኳታር በፋርስ ባህረ ሰላጤ የምትገኝ ዘመናዊና እጅግ ሀብታም ሀገር ነች። 3.1 ሚሊዮን ነዋሪዎች ያሏት ኳታር በዋናነት የምትታወቀው በጋዝና በነዳጅ ሀብቷ ነው። 871.5 ትሪሊዮን ኪዩቢክ ጫማ የነዳጅ ክምችት በመያዝ በዓለም እምቅ የነዳጅ ሀብት 3ኛ ደረጃ ላይ ትገኛለች። አንድ ኪዩቢክ ጫማ ከ28 ሊትር በላይ ይይዛል። በነዳጅ ሀብቷ ከሩሲያና ከኢራን ውጪ የሚበልጣት አንድም ሀገር የለም። በዓለም ላይ ከፍተኛ የነፍስ ወከፍ ገቢ ካላቸው ሀገሮችም አንዷ ነች። ኢኮኖሚዋ በሃይድሮ ካርቦን ላይ የተመሰረተ ቢሆንም ወደ ቱሪዝምና አገልግሎት በመለወጥ ላይ ነች። በፈረንጆቹ በ2022 የዓለም ዋንጫን በማዘጋጀቷ በዘመናዊው አርኪቴክቸር በኳታር ኤርዌይስ እና በዓለም አቀፍ ደረጃ የፖለቲካ አማላጅነት ሚናዋ ዝናዋ ከፍ ያለ ነው። ኢትዮጵያና ኳታር ጥሩ ዲፕሎማሲያዊና የንግድ ግንኙነት አላቸው። በርካታ ኢትዮጵያውያን ለተለያዩ የሥራ ዘርፎች በተለይም ለቤት ውስጥ ስራዎችና ለአገልግሎት ዘርፎች ኳታርን ይመርጧታል። የኳታር ባለሀብቶች ኢትዮጵያ ውስጥ በሆቴል፣ በግብርናና በሌሎች ዘርፎች ኢንቨስት ያደርጋሉ። ኳታር ኤርዌይስ ወደ አዲስ አበባ መደበኛ በረራዎች በማድረግ የሁለቱን ሀገሮች የንግድና የሰዎች ግንኙነት ያጠናክራል። ኳታር በዓለም ላይ ካሉ እጅግ አስተማማኝ ደህንነት ካላቸው ሀገሮች ተርታ ትመደባለች። ይህም ለነዋሪዎችም ሆነ ለጎብኚዎች ከፍተኛ የሰላም ስሜት ይሰጣል። በጋዝና በነዳጅ ሀብቷ ምክንያት ኳታር በዓለም ላይ ካሉ እጅግ ሀብታም ሀገሮች አንዷ ነች። ይህ ደግሞ በዶሃ በሚታዩት ግዙፍና ዘመናዊ ህንፃዎች እንደ ዘፐርል ኳታርና ሉሳይል ባሉ ትላልቅ ፕሮጀክቶች ውስጥ ይታያል። ኢንላንድ ባህር በረሃው ከባህር ጋር የሚገናኝበት በዓለም ላይ ካሉ ጥቂት ቦታዎች አንዱ ሲሆን ልዩ የሆነ የተፈጥሮ ውበት አለው። አልዙባራ ፎርት በዩኔስኮ የዓለም ቅርስነት የተመዘገበ ታሪካዊ ቦታ ነው። ሐማድ አየር ማረፊያ ሐማድ ዓለም አቀፍ አየር ማረፊያና ኳታር ኤርዌይስ በዓለም ላይ ካሉ ምርጥ የአየር ማረፊያና አየር መንገዶች መካከል ይጠቀሳሉ። ኳታር የተወዳጅ ገበያዎች መገኛ ሀገር ናት። እንደ ሱቅ ዋቂፍ ያሉ ባህላዊ የገበያ ማዕከላት የኳታርን ታሪካዊ የንግድ ማዕከልነት አጉልተው ያሳያሉ። የአካባቢ ምግቦችና ባህላዊ ምርቶችን ለመግዛት ጥሩ ቦታ ናቸው። የሞቃታማ የአየር ጠባይ ባለቤቷ ኳታር በአረብ ባህር ዳርቻ ላይ የምትገኝ ትንሽዬ ሀገር ናት።
ጠቅላላ ስፋቷም 11571 ኪሎ ሜትር ስኩዌር ይለካል። ይህም ከሀገራችን ኢትዮጵያ በ95 እጥፍ ታንሳለች ማለት ነው። በረሃማዋ ምዕራብ እስያዊቷ ኳታር በአጭር ጊዜ ውስጥ አስደናቂ ለውጥ ያሳየች ተአምረኛ ሀገር ናት። ባለ አስደማሚ ታሪኳ ኳታር ከጥንታዊ የአሳ ማጥመድና የእንቁ ንግድ እስከ ዘመናዊው የነዳጅና የጋዝ ኃይል ማዕከልነት ድረስ የተዘረጋ ታሪክም አላት። በተለይም በጥንት ዘመን ኳታር የእንቁ ንግድ ማዕከል እንደነበረች ታሪክ ያሳያል። በዘመኑ የታወቁ ጠላቂዎች ማለትም ዋናተኞች ከባህር በታች በመጥለቅ ውድ የሆኑ እንቁዎችን ያመጡ ነበር። ይህ ንግድ ለሀገሪቱ የመጀመሪያውን ኢኮኖሚያዊ መሰረት ጥሎ ነበር። ሆኖም የኋላ ኋላ ታሪክ ተቀየረ። በ20ኛው ክፍለ ዘመን መጀመሪያ ላይ የጃፓን ሰው ሰራሽ እንቁዎች ገበያውን ሲቆጣጠሩ የኳታር የእንቁ ንግድ ከጊዜው ጋር ባለመራመዱ ብዙም ሳይዘልቅ ወድቋል። ይህ ውድቀት ግን ለኳታር አዲስ ምዕራፍ ከፈተ እንጂ ተስፋ ሳጥቶ ወደ ኋላ አላስቀራትም። በ1939 ከኳታር ጉያ የፈለቀው እምቅ የነዳጅ ሀብት ግኝት ሀገሪቱን አዲስ ምዕራፍ እንድትጀምር አደረጋት። ሀብቷን እያወጣች ተጠቀመችበት። በ1970ዎቹ ደግሞ ሌላ ብስራት ይዞላት ብቅ አለ። ይህም የዓለም የነዳጅ ዋጋ መጨመር ነበር። ጭማሪውም የኳታርን ሀብት በእጅጉ እንዲያድግ አደረገው። የተፈጥሮ ሀብት አላቂ መሆኑና ሌላ መተማመኛ እንደሚያስፈልግ የተረዳችው ትንሿ ሀገር ኳታር በነዳጅ ብቻ አልተወሰነችም። በኢሚር ሼክ ሐማድ ቢን ኻሊፋ አልታኒ መሪነት ኳታር በፈሳሽ የተፈጥሮ ጋዝ ላይ ኢንቨስት አደረገች። ዛሬ ኳታር በዓለም ላይ ትልቋ የተፈጥሮ ጋዝ ላኪ ነች። ይህ ስትራቴጂካዊ ውሳኔ ኳታርን ከአነስተኛ የነዳጅ ሀገርነት ወደ ዓለም አቀፋዊ የኃይል ማዕከልነት ቀይሯታል። ኳታር በኢኮኖሚ ብቻ ሳይሆን በፖለቲካም ለውጥ አሳይታለች። የአልጀዚራ ቴሌቪዥን ጣቢያ መመስረት በአረቡ ዓለም የመገናኛ ብዙሃን ላይ ትልቅ ለውጥ አምጥቷል። ኳታር በዓለም አቀፍ መድረክ ላይ ንቁ ተሳትፎ በማድረግ እንደ ሽምግልና ባሉ ጉዳዮች ላይ ሚናዋን ተጫውታለች። በተጨማሪም ኳታር በስፖርት ኢንቨስትመንት ላይ ትልቅ ትኩረት ሰጥታለች። የ2022ቱ የፊፋ የዓለም ዋንጫን በማዘጋጀት ዓለም አቀፋዊ ትኩረትን አግኝታለች። ይህ ዝግጅት ለኳታር ትልቅ የባህልና የኢኮኖሚ ማደግና የትውውቅ ዕድል ፈጥሯል። በአረብ ባህረ ሰላጤ ውስጥ የምትገኘዋ ትንሽየዋ ሀገር በጂኦ ስትራቴጂያዊ አቀማመጧ ምክንያት ልዩ ቦታ የሚሰጣት ናት። ቦታው ለፖለቲካ፣ ለኢኮኖሚና ለደህንነት ጉዳዮቿ ትልቅ አስተዋጽኦ ያለው ነው። ለንግድና ለባህር ትራንስፖርትም መሰረታዊና ተፈላጊ ቦታ ነው። የኳታር ወደቦች ለዓለም አቀፍ የንግድ መስመሮች መዳረሻ ይሰጣል። በተለይ የሀገሪቱን የተፈጥሮ ጋዝ ወደ ዓለም አቀፍ ገበያ ለመላክ ይህ ቦታ ወሳኝ ሚና ይጫወታል። ኳታር በአረብ ባህረ ሰላጤ ውስጥ የምትገኝ በመሆኗ ለክልላዊ ግጭቶች ተጋላጭ ናት። ምስጋና ለቀድሞ መሪዋ ይሁንና ከብዙ ሀገራት ጋር ያላትን ግንኙነት በማጠናከር የራሷን ደህንነት ለማስጠበቅ ያልሰነፈች ጠንካራ ሀገር ለመሆን በቅታለች። በተለይም ከአሜሪካ ጋር ወታደራዊ ግንኙነት በመመስረት የደህንነት ትብብርን አጠናክራለች። በ1952 በኳታር ዋና ከተማ ዶሃ ሼክ ሐማድ ቢን ኻሊፋ አልታኒ ተወለዱ። በኳታርና በእንግሊዝ ትምህርታቸውን አጠናቀው በ1977 የኳታር አልጋ ወራሽ ሆኑ። ከዚያም በ1995 አባታቸውን ከስልጣን በማውረድ የኳታር ኢሚር ሆኑ። እንደ አውሮፓውያኑ አቆጣጠር በ2013 በራሳቸው ፈቃድ ስልጣናቸውን ለልጃቸው ለሼክ ታሚም ቢን ሐማድ አልታኒ አስረክበዋል። ስልጣናቸውን በፈቃዳቸው ከማስረከባቸው አስቀድሞ በኢሚርነት ዘመናቸው ወይም በንግስና ጊዜያቸው ኳታርን በዓለም አቀፍ መድረክ ጎልታ እንድትታይ የዜጎቿም ሕይወት እንዲቀየር ያደረጉ ስኬቶችን አስመዝግበዋል። በእሳቸው አመራርነት ምክንያት ኳታር አሁንም ድረስ በስራዎቿ ስኬታማ እንድትሆን ተደርጋለች። የሰፊ የተፈጥሮ ጋዝ ክምችት ባለቤቷ ኳታር በቀድሞ ኢሚሯ ዘመን የተፈጥሮ ጋዝ ልማት ላይ በብቃት በመስራት ጉልህ ለውጥ አሳይታለች። ይህ ለውጥ በዓለም አቀፍ የኃይል አቅርቦት ገበያ ላይ ትልቅ ተጽዕኖ ፈጣሪ እንድትሆን አድርጓታል። በዚሁ አማካኝነት ያገኘችውን ሀብት በአግባቡ በመጠቀሟም ከፍተኛ የኢኮኖሚ እድገት እንድታስመዘግብ አድርጓታል።
በዓለም ላይ ካሉት ትልልቅ የተፈጥሮ ጋዝ ክምችቶች ባለቤቷ ኳታር በሼክ ሐማድ ስትራቴጂካዊ አመራር ምክንያት ከተፈጥሮ ጋዝ ሀብቷ ከፍተኛ ጥቅም በማግኘት የዜጎቿን የኑሮ ደረጃ ከፍ አድርጋለች። በተጨማሪም በዓለም አቀፍ መድረክ ላይ ጠንካራ ተጽዕኖ ፈጣሪ ሀገር እንድትሆን በማድረግ ስማቸው በጉልህ ይነሳል። በአሸዋማው የኳታር ምድር ከሚታዩት የነዳጅ ማማዎችና ዘመናዊ ሰማይ ጠቀስ ፎቆች ባሻገር አንድ የተደበቀ ግዙፍ የጀርባ አጥንት አለ። ይህ ግዙፍ የጀርባ አጥንት የኳታር ኢንቨስትመንት ባለስልጣን በመባል የሚታወቅ የሉዓላዊ ሀብት ፈንድ ነው። ይህ የኢንቨስትመንት ፈንድ የኳታርን የተፈጥሮ ጋዝ ሀብት ወደ ዓለም አቀፍ ኢንቨስትመንት ቀይሯል። የኳታር መንግስት የነዳጅና የጋዝ ገቢውን ለወደፊት ትውልድ ለማቆየትና ኢኮኖሚውን ለማሳደግ ይህንን ተቋም አቋቁሟል። የኳታር ኢንቨስትመንት ባለስልጣን በዓለም ዙሪያ ባሉ የተለያዩ ኩባንያዎችና ንብረቶች ላይ ሀብቱን ፈሰስ እያደረገ ረብጣ ዶላሩን ወደ ሀገሩ ያስገባል። ከለንደን ሰማይ ጠቀስ ፎቆች እስከ ኒውዮርክ ቅንጡ መደብሮች፣ ከጀርመን የመኪና ፋብሪካዎች እስከ የእንግሊዝ እግር ኳስ ክለቦች የኳታር ኢንቨስትመንት ፈንድ አሻራው በየቦታው ይታያል። ወደ ግራም ዞሩ ወደ ቀኝ፣ ወደፊትም አሉ ወደ ኋላ በኳታር የኢንቨስትመንት ባለስልጣን ፈንድ የተደረጉ ንብረቶችን መመልከት አዲስ አይደለም። ይህ ፈንድ የኳታርን ኢኮኖሚ ከነዳጅ ጥገኝነት አላቆ የኢንቨስትመንት ገቢው ለሀገሪቱ የረጅም ጊዜ ኢኮኖሚያዊ እድገትና ፖለቲካዊ ተጽዕኖ ከፍ እያደረገ ያለ ነው። እንደ አውሮፓውያኑ አቆጣጠር በጥቅምት 2024 የወጣ መረጃ እንደሚያሳየው ይህ የኳታር ኢንቨስትመንት ባለስልጣን ብቻውን የ526 ቢሊዮን ዶላር ሀብት ባለቤት መሆን ችሏል። ለዚህ ስኬት ዋናው የጀርባ አጥንትም ሼክ ሐማድ ቢን ኻሊፋ አልታኒ ናቸው። ሼክ ሐማድ ኳታርን በዓለም አቀፍ ፖለቲካ ውስጥ ንቁ ተሳታፊ በማድረግ ከብዙ ሀገራት ጋር ያላትን ግንኙነት በማጠናከርም ስማቸው በበጎ የሚነሳ የቀድሞ ኢሚር ናቸው። በኢሚር ሼክ ሐማድ ቢን ኻሊፋ አልታኒ ዘመን ኳታር አስደናቂ የሆነ ማህበራዊ እድገት አሳይታለች። በተለይ በጤና፣ በትምህርትና በመሰረተ ልማት ላይ ያደረጉት ከፍተኛ ኢንቨስትመንት የኳታርን የኑሮ ደረጃ ከፍ አድርጓል። ዘመናዊ ሆስፒታሎችንና የጤና ማዕከላትን በመገንባት የዜጎችን የጤና አገልግሎት ተደራሽነት አሻሽለዋል። ከፍተኛ ጥራት ያላቸው የጤና ባለሙያዎችን በማሰልጠን የጤና አገልግሎት ጥራትን አሻሽለዋል። ለዜጎችና ለነዋሪዎች የጤና ኢንሹራንስ ስርዓትን በመዘርጋት የጤና አገልግሎት ወጪን ቀንሰዋል። ዓለም አቀፍ ደረጃቸውን የጠበቁ ትምህርት ቤቶችና ዩኒቨርሲቲዎችን በመገንባት የትምህርት ጥራትን አሻሽለዋል። ለዜጎች የነጻ ትምህርት እድል በመስጠት የትምህርት ተደራሽነትን አስፍተዋል። የምርምር ማዕከላትን በመመስረት የሳይንስና ቴክኖሎጂ እድገትን አበረታተዋል። ዘመናዊ መንገዶችን፣ ዓለም አቀፍ የአውሮፕላን ማረፊያዎችንና የባቡር መስመሮችን በመገንባት የትራንስፖርት መሰረተ ልማትን አሻሽለዋል። አስተማማኝ የኤሌክትሪክና የውሃ አቅርቦት ስርዓት በመዘርጋት የኑሮ ሁኔታን ከፍ በማድረግም ይወደሳሉ። ይሄ ብቻም አይደለም። ዘመናዊ የቴሌኮሙኒኬሽን ስርዓትን በመዘርጋት የዲጂታል ግንኙነትን በማስፋፋት የሀገራቸው ባለውለታ በመሆን በታሪክ መልካም ስማቸው እንዲነሳ አድርገዋል። ኢሚር ሼክ ሐማድ ቢን ኻሊፋ አልታኒ በኳታር የውጭ ግንኙነት ላይም ትልቅ ለውጥ አምጥተዋል። በዘመናቸው ኳታር ከአነስተኛ የአረብ ሀገርነት ወደ ዓለም አቀፍ ተጽዕኖ ፈጣሪነት ተሻግራለች። ኢትዮጵያን ጨምሮ ከሌሎች የአፍሪካና የእስያ ሀገራት ጋር የተሳካ ዲፕሎማሲያዊ ግንኙነትን አስፋፍተዋል። በተለያዩ የአረብ ሀገራት ውስጥ በተፈጠሩ ግጭቶች አሸማጋይ በመሆን ሚናቸውን ተጫውተዋል። በተለያዩ የፖለቲካ ቡድኖች መካከል ድርድርን በማመቻቸት አደራድረዋል። ከቀድሞ ኢሚራቸው ልምድ የቀሰሙት ኳታሮች የኢሚራቸው በፈቃድ ስልጣን ማስረከብን ተከትሎ በስራቸው ሳይደናቀፉ የጀመሯቸውን አስደማሚ የልማት ስራዎችን ይበልጥ አሳድገው አሁንም ድረስ ቀጥለዋል። በሁሉም ዘርፍ ተሳትፏቸውን ያጎሉት ኳታራውያን በስፖርትም ስማቸው ጎልቶ ይነሳል። ክለቦችን ከመግዛት እስከ ዓለም አቀፍ የስፖርት ማሰራጫ ቻናል እስከ መክፈት መጥቀዋል። የዓለም አቀፍ የስፖርት ዝግጅቶችን በማዘጋጀት ኳታርን በዓለም አቀፍ ደረጃ ለማስተዋወቅ ጥረዋል። በሰፊው የሚነሳና ለበርካቶች የሥራ ዕድል መፈጠር ምክንያት የነበረው የ2022 የፊፋ የዓለም ዋንጫ በኳታር እንዲካሄድ በማድረግ ትልቅ ስኬት አስመዝግበዋል። ውድድሩ የዓለምን ሕዝብ ቀልብ በመሳብ ኳታር ሁሉንም በማድረግ እንደምታሳካ በዝግጅቱ አስመስክራለች።
ጊዜው በአረቡ ዓለም ዝምታ የነገሰበት ዘመን ነበር። ድምጾች ታፍነው፣ እውነቶች ተሸፍነው፣ የዜና ማሰራጫዎች የመንግስት ድምጽ ብቻ ሆነው የኖሩበት ወቅት። ያኔ ነፃ የህዝብ ሐሳብ በማይደመጥበት ዘመን ኢሚር ሼክ ሐማድ ኻሊፋ አልታኒ አንድ ራዕይ ነበራቸው። ራዕያቸውም የአረቡን ድምጽ ከፍ አድርጎ የሚያስተጋባ፣ የተደበቁ እውነቶችን የሚያወጣ፣ ዓለምን በአዲስ ዓይን የሚያይና የሚያሳይ አልጀዚራ የተባለ እጅግ ግዙፍ የዜና ጣቢያ መመስረት ነበር። የአልጀዚራ ውልደት እንዲህ ነበር። በ1996 በድፍረትና በቁርጠኝነት ኢሚር ሼክ ሐማድ ይህንን ራዕይ እውን አደረጉ። በወቅቱ ቢቢሲ የአረበኛ አገልግሎቱን ሲዘጋ የነበሩትን አንዳንድ የቀድሞ ሰራተኞቹን በመመልመል ሙያዊ ደረጃውን የጠበቀ የዜና ጣቢያ መሰረቱ። ስያሜውም አልጀዚራ ተባለ። አልጀዚራ ድፍረት የተሞላባቸው ዘገባዎችን፣ ወቅታዊና ታማኝ ዜናዎችን፣ አወዛጋቢ ጉዳዮችን በግልጽ በማወያየት የአረቡን ህዝብ ቀልብ ሳበ። በዓለም ዙሪያ ያሉ ሰዎችም የአልጀዚራን ድምጽ መስማት ጀመሩ። አይኖቻቸውም ከአልጀዚራ አነጋጋሪ ዜናዎችና ዶክመንተሪዎች መንቀል እስኪሳናቸው ቋሚ የመረጃ ምንጫቸው እንዲሆን አደረጉ። ተወያዩም። አልጀዚራ የአረቡን ድምጽ ለዓለም ያሰማ፣ የተደበቁ እውነቶችን ያጋለጠ፣ ዓለምን በአዲስ ዓይን እንድናይ ያደረገ የዜና ጣቢያ ሆነ። ከአረብኛም በተጨማሪ በእንግሊዝኛ ቋንቋ በሚሰራቸው ዘገባዎችና ዶክመንተሪዎች በአጭር ጊዜ ዝናውን አገኘ። Hello there, I'm Felicity Barr and this is the News Hour live from London. አስቸጋሪ ወደሚባሉ የዓለማችን ሀገራት ጭምር ጋዜጠኞቹን እየላከ ፈጣን መረጃዎችን ለዓለም ማዳረሱን ቀጠለ። በስራ ላይ በነበሩ በርካታ ጋዜጠኞቹ ላይ እስከ ግድያ የደረሰ ጥቃት ቢፈጸምም አልጀዚራ የህዝብ ድምጽ ከመሆን አላፈገፈገም። ሚዲያው ከራሱም አልፎ ባለሙያዎቹን ወደ ኢትዮጵያ እየላከ የሚዲያ እድገት እንዲኖር ስልጠናዎችን ይሰጣል። በዓለም አቀፍ ደረጃ 70 ቢሮዎችን ከፍቶ ጥልቀት ያላቸው ዘገባዎችን በመስራት የበላይነቱን አሳይቷል። አፍሪካን በልዩ ሁኔታ በመመልከቱ ደግሞ ሌሎቹን ዓለም አቀፍ መገናኛ ብዙሃንን ባስናቀ መልኩ የተመልካቹን ቁጥር በእጅጉ አላቀው። በዚህም የብርቱ መሪ የኢሚር ሼክ ሐማድ ራዕይ እውን ሆነ። ውድ የቻናላችን ቤተሰቦች በመሪዋ ብርታትና ብስል የማስተዳደር ብቃት በአጭር ጊዜ ውስጥ አስደናቂ እድገት ስላስመዘገበችው፣ ዓለም አቀፍ ተጽዕኖዋ በየጊዜው ስላደገው፣ በፖለቲካውም፣ በዲፕሎማሲውም፣ በኢኮኖሚውም፣ በመዝናኛውም የዓለም ቁንጮ ስለሆነችው ስለ በቆዳ ስፋት ትንሿ በአቅም ፈርጣማዋ ሀገር ስለ ኳታርና ስላስወነጨፏት የቀድሞ መሪዋ በጥቂቱ ተመለከትን። እናንተስ ከኳታር ምኗን ወደዳችሁላት? ውድ ተመልካቾቻችን በቀጣይ ጉዞ እስክንገናኝ ደህና ሁኑ። ይህ ኤኤስ ሁሉ ነው።